ቤታችን በሙሉ ተቃጥሏል ማለት ነው። ቤታችን ተቃጥሏል፣ ንብረት የለንም። ንብረት የለንም። ምንም ንብረት የለንም። እኔ መንግስት ያለሽ እኔ ፈጣሪ ያለሽ ምንም ነገር የለንም። ቤታችን በሙሉ ተቃጥሏል ማለት ነው። ቤታችን ተቃጥሏል፣ ንብረት የለንም። ምንም ንብረት የለንም። እኔ መንግስት ያለሽ እኔ ፈጣሪ ያለሽ ምንም ነገር የለንም። ቤታችን በሙሉ ተቃጥሏል ማለት ነው። ቤታችን ተቃጥሏል፣ ንብረት የለንም። ፈርሟል። ሳልሳዊ ብአዴን ጎጃም ያለው ከኦሮሞ ኃይሎች ጋር የተነጋገረው ነገር ይኖራል። ነዋሪነቱ ኮተቤ ላምበረት መናኸሪያ ለመድረስ ጥቂት ሲቀር ወደ ጉርድ ሾላ የምትወርድ አስፋልት መንገድ ዳር ህንፃና መኖሪያ አያይዞ ሰርቶ ደልቶት የሚኖረው እንትናችን የአቶ አዲሴ ወርቅነህን ልጅ ነው የሚያገባው። ክርስቲያን ታደለ የሚያገባው የአቶ አዲሴ ወርቅነህን ልጅ ነው፣ የፈረስ ቤት ተወላጁን ማለት ነው። አቶ አዲሴ ወርቅነህ ደግሞ ፈረስ ቤት በነበሩበት ሰዓት ደመቀ መኮንን ለሀገሩ እንግዳ ለህዝቡ ባዳ ሆነው ከመተከል መንታ ውሃ ከምትባል ቦታ ፊደል ቆጥሮ ለአስተማሪነት ተመድቦ ፈረስ ቤት ሲመደብ ዶርም የተከራየውና የተወዳጀው ከአቶ አዲሴ ጋር ነበር። ከፈረስ ቤቱ አቶ አዲሴ ጋር ነበር። እናም ወዳጅነታቸው እየጠበቀ ስለነበር ደመቀ መኮንን ወደ ክልሉ የብአዴን ስልጣን እርከን ሲመጣ ሁለት የማይረሳው ደመቀ መኮንን አቶ አዲሴንም ወደ አዲስ አበባ እንዲመጡ ተደርጎ በደመቀ መኮንን አይዞ ባይነትና አጋዥነት የባንክ ብድር ቦታ እንዲመቻቹለት ተደርጎ ድል ያለ ሀብታም ተደረገ። አቶ አዲሴ ማለት ነው። አቶ አዲሴ ንግድ እንኳን ሲሰራ የማይታወቅ ግን ባለ ህንፃና ባለ ከባድ መኪና እንዲሆን ተመቻቸለት እና ባለቤትም ሆነ። አቶ አዲሴ የደመቀ መኮንንን ሙሉ ውክልና ስልጣን የተሰጠውና ብስራተ ገብርኤል የሚባል የአዲስ አበባ ከተማ ውድ ሰፈር ውስጥ በዶላር የሚከራዩ ቤቶችን ለደመቀ መኮንን ወኪል ሆኖ በራሱ በአዲሴ ስም የተገዙ ገንዘቡና ገቢው ግን የደመቀ መኮንን የሆኑ ቤቶችን የሚያስተዳድር ቁልፍ የብአዴን አገልጋይ ነው ያሉት። እኔ አሽከር ብየዋለሁ። አገልጋይ ናቸው አቶ አዲሴ። በደመቀ መኮንን በኩል አቶ አዲሴ አብይ አህመድን ጋር በቅርበት የሚተዋወቁ ሚስጥር አዋቂ ስውር የአማራ የጎጃም ሰው ናቸው አቶ አዲሴ ማለት ነው። ብአዴንም ሆነ ብልጽግና ሚስጥራዊ ስብሰባዎች ላይ አማራዎች ካስፈለጉና ይገኙ ከተባለ አቶ አዲሴ ወርቅነህ ከፊት ተሰላፊ ናቸው። አሁን ላይ የህንፃውን እያከራየ በዘመናዊ መኪና በአዲስ አበባ ውስጥ የሚንፈላሰስ ዝነጡ ጎጃሞች ዝነጡ እንቁላል ፋብሪካ የሚገኘው ታደሰ ቸኮል ህንፃ 6ኛ ፎቅ ላይ እቴጌ ሆቴል ውስጥ ከሮምቦላ በጎልድ ሌብል ውስኪ ሲጫወት የሚውል እጅግ ቅንጦተኛ ሰው ነው እና አብሮት የሚውሉትን ሰዎች ከፈለግ ዝርዝር እንስጣሩኝ አልፈልግም ብያለሁ። እናለ ክርስቲያን ታደለ የዚህ የእንትናችን ልጅ ባል ነው። ተቃዋሚ ካለ እዚሁ ውሸት ነው መባል ይችላል። እናም በከፍተኛ ጫና የተደረገበትና እንዲፈርም ክርስቲያን ታደለን ያደረገው ይህ የክርስቲያን ታደለ የሚስቱ አባት ታማኝ የደመቀ መኮንን
ቀኝ እጅ አማቱ ነው። ጠቀም ያለ ነገርም ከአብይ ተሰጥቶታል። ይኸው ነው አዲሴ በየቀይኑ ከሚቀይርበት እቴጌ ሆቴል ከሮምቦላ ቤት ለአንድ ወር ያህል አልመጣም ነበር። በዚሁ የመለመንና የማሳመን ስራ ላይ ተጠምዶ ነው አቶ አዲሴ የሰነበተው። እናም ተሳክቶለት አሁን አስፈርሞታል። ከአዲሴ ጋር ሌሎችንም ለማሳመን የተመላለሱት እነ ዶክተር ደሳለኝ ጫኔ ይገኙበታል። ሌሎችም አሉ። እነ ዕድሜዓለም እጅጉ የሚባሉ በባንክ ገንዘብ የበለጸጉ ገርጂ አዲሱ ስታዲየም አካባቢ የሚኖር የደንበጫ ተወላጅ የደርግ ወታደር የነበረ የብልጽግና ብአዴን የአብይ አህመድ ተላላኪ አዲሴ ወርቅነህ የአዲሴ ወርቅነህ ጓደኛም አንዱ ነው። ሌሎችም አሉ። ከፈለክ በዝርዝር እንሰጣለን። ክርስቲያን ታደለ ፈርሟል። ሳልሳዊ ብአዴን ጎጃም ያለው ከኦሮሞ ኃይሎች ጋር የተነጋገረው ነገር ይኖራል። ምናልባትም ከትግሬዎቹ ጋር የተነጋገሩት ነገር ይኖራል። አማራ መጥቶ ስልጣን ከሚይዝ በሚል ማለት ነው ክርስቲያን